አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት አላችሁ? በዚህ ቪዲዮ የበሳል ሰው 8 ዋና ዋና ባህሪያት ተጠቅሰዋል። ቻናሉን ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። አንደኛ፣ በሳል የሆነ ሰው የጊዜ አጠቃቀም ላይ ጠንካራ አቋም አለው። ለወደፊት መስራት ላሰበው ነገር እቅድ ያወጣል። መቅደም ያለበትን ያስቀድማል። በእቅዱም መሰረት ያሰበውን ለማሳካት ከፍተኛ ጥረት ያደርጋል። ቁም ነገር ከማይገኝበትና አልባሌ ቦታ ላይ ጊዜውን አያባክንም። የሌሎችን ጊዜ ያከብራል። የእረፍት ጊዜውን ከቤተሰቦቹ ጋር ያሳልፋል። ሁለተኛ፣ በሳል ሰው ስሜትን የመቆጣጠር አቅሙ ከፍ ያለ ነው። በሳል ሰዎች ስሜት እነሱን አይቆጣጠራቸውም። እነሱ ግን ስሜታቸውን በተገቢ ሁኔታ ይቆጣጠሩታል። ስሜትን መቆጣጠር ሲባል ነገሮች ባልተጠበቀ መንገድ ሲያመሩ በመረጋጋትና በመረዳት ሰላማዊ በሆነ መልኩ ማስተናገድ ማለት ነው። ስሜትን መቆጣጠር ሲባል አለመናደድ ወይም አለማዘን ማለት ሳይሆን ይህን ንዴትና የሀዘን ስሜት በልኩና በጤናማ መንገድ ማሳለፍ ነው። ከሰው ጋር አለመስማማት በሚያጋጥም ጊዜ ቀጥታ ወደ ጥል ከማምራት ይልቅ ነገሮችን ረጋ ብሎ በመረዳትና ረጋ ብሎ በማስረዳት መግባባት ላይ ለመድረስ ይሞክራል። ሶስተኛ፣ በሳል ሰው እውቀት ፈላጊ ነው። በሳል የሆነ ሰው እውቀቱን ለማሳደግ ያለማቋረጥ ከፍተኛ ጥረት ያደርጋል። ከታላላቆች የህይወት ልምድ ይካፈላል። እውቀቱን የሚያሳድገው ክብርና ትኩረትን ለመሳብ ሳይሆን የተሰጠውን ኃላፊነትና ህይወቱን በእውቀት መምራት ስለሚፈልግ ነው። አራተኛ፣ በሳል ሰው አክባሪ ነው። የሰው ልጅ ሰው በመሆኑ ብቻ ያለምንም ቅድመ ሁኔታ በነገሮች ሳይለያይ እኩል ክብር ይሰጣል። ከሌላ ሰው ጋር ንግግር በሚያደርግበት ጊዜ ትኩረት ሰጥቶ ያዳምጣል። በትህትናና በአክብሮት ሀሳብ ይለዋወጣል። የሀሳብ ልዩነትን ይቀበላል። የራሱን ፍላጎት ለማሟላት ሲል የሰው ነፃነት አይጋፋም። የሌሎችንም ፍላጎት በማክበርና በመረዳት ከተለያየ አቅጣጫ ነገሮችን በማየት ፍትሃዊ ውሳኔ ይወስናል። አምስተኛ፣ በሳል ሰው የራሱን ኃላፊነት ይወጣል። ለድርጊቶቹ፣ ለቃላቶቹ፣ ለውሳኔዎቹ ሁሉ ተጠያቂ በመሆን ውጤቱን ይቀበላል። በራሱም ሆነ በሰው በተሰጠው ተግባር ላይ በታማኝነት ያገለግላል። ቃሉን ይጠብቃል። ትክክለኛ ነገር ለማድረግ ጥረት ያደርጋል። ባላወቀው ነገር ላይ ምክርና ድጋፍ ይጠይቃል። ችግር ሲያጋጥመው ወደ መፍትሄው ትኩረት ያደርጋል። ከስህተቱ ይማራል። ሌሎችን ከመውቀስ ይቆጠባል። የሚፈልጋቸውን ነገሮች በራሱ ለመፈጸም አቅሙን ይጠቀማል። ነገሮች ባሰበው መንገድ ባይሳኩለት ተስፋ ከመቁረጥ ይልቅ ስህተቱን ማስተካከል ላይ ትኩረት ያደርጋል። ገንዘቡን በአግባቡ ይጠቀማል። የቤተሰቡንና በስሩ ያሉ ሰዎችን ደህንነት ያስጠብቃል። ህይወቱን ለማሻሻል ጠንክሮ ይሰራል። ስድስተኛ፣ የአእምሮ ብስለት ያለው ሰው የተፈጠረበትን ዓላማ አይዘነጋም። መደገፊያውም መደበቂያውም ፈጣሪውን ያደርጋል። ድርጊቶቹን ለሰው ብሎ ሳይሆን ራሱ ትክክል ነው ብሎ ያመነበትን ከፈጣሪው የማያጋጨውን ነገር ያደርጋል። በህይወት ውስጥ ለሚያጋጥሙ ከፍታና ዝቅታ ብዙም አይደነቅም። ከፍተኛ ደስታም ሆነ ከፍተኛ ሀዘን ሲያጋጥመው ወደ ፈጣሪው የተቃረበ ይሆናል። ሰባተኛ፣ በሳል ሰው ይቅር ባይ ነው። ይቅር ባይነት ከሰዎች ጋር በሚኖረው ግንኙነት በደል እንኳን ቢደርስበት የበደለውን ሰው ይቅር በማለት ቂም ያልታዘለበት ውስጣዊ ሰላሙን ያስጠብቃል። ይቅር ባይነት በደላችንን አያስረሳን ይሆናል። ከበደሉ ህመም ጋር ከመኖር ግን ይታደገናል። ይቅር ባይ ስንሆን አእምሯችን ለሌላ ስራ ንቁና ብሩህ ይሆንልናል። ይቅር ባይነት ከፈጣሪያችንም ጋር ቅርብ ያደርገናል። ይቅር ባይነት ከሌሎች ጋር ያለንን ግንኙነት በሰላማዊ መንገድ እንድንቀጥል ያደርገናል። ስምንተኛ፣ በሳል ሰው አንደበተ ርቱዕ ነው። ሌላ ሰው ሲናገር ከመናገሩ በፊት ያዳምጣል። ማውራት ስላለበት ሳይሆን ለመረዳት ያዳምጣል። አነጋገሩ የተረጋጋ ነው። ስሜታዊነትና አላስፈላጊ ቃላቶችን ከመጠቀም ይቆጠባል። ማለቂያ የሌለው ክርክር ውስጥ ከመግባት ራሱን ይቆጥባል። ንግግሩ የተስተካከለ ነው። ቪዲዮን እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ሰብስክራይብ ስላደረጋችሁኝ አላህ ያክብርልኝ። መልካም ቆይታ።